በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንወጥን ዜና ተአምሪሁ ለሊቀ መላእክቱ ለቅዱስ ሚካኤል ናይ ወርሒ ጉንበት በረከቱና ጸሎቱ በዓል ኪዳኑ ይዕቀበና ካብ ኩሉ ክፉእ ዘበለ ድማ ይድሕነና ካብ ንፈርሖ መከራ ካብ ዘሎ መዓትን ካብ ዝመጽእ መቕዘፍትን ይመሓረና አሜን። ጸሎትና በረከቱ ምሕረት አምላክ ምስ ኩላትና ህዝበ ክርስቲያን ይሃሉ። ከሮም ታላላቅ ሰዎች አንድ ክርስቲያን ሰው እንደነበረ ተነገረ። በዚህን ዓለም ከሮም ታላላቅ ሰዎችን አንድ ክርስቲያን ሰው እንደነበረ ተነገረ። በዚህን ዓለም ገንዘብና ሀብትን እጅግ የከበረ ባለጸጋ ነበር። ሚስቱ ግና የማትወልድ መካን ነበረች። ልጅ ስለሌላቸውን ሁለቱም በጽኑ ሐዘን ይኖሩ ነበር። በብዛትን ጾምን ይጾሙ፣ ይለምኑ፣ ይጸልዩ፣ ይማጸኑ ነበር። ልጅ ይሰጣቸው ዘንዱ የመላእክት አለቃ የቅዱስ ሚካኤልን ፈጣሪ እግዚአብሔር ይማልዱ ነበር። በፍጹም ምህላ በብዙ ልመናን እንዲህን ሲያደርጉ ኖረ። እንደዚህን ባለ ግብር ሳሉ የመላእክት አለቃ የቅዱስ ሚካኤል በዓልን የሚከበርበት ቀን ደረሰ። ይህም ህዳር 12 ቀን ነው። ስንቃቸውን አዘጋጁ። ለመንገድ የሚያስፈልጋቸውን ሁሉ በአሰባቸውን የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ ያድርጉ ዘንዱ ይተጉ ነበር። ረብህ ጥቅም ሊሆናቸውን ያ ሰው ከሚስቱ የሚላኩለትን ከቤተሰቦቹን ጋር ወደ ቤተ ክርስቲያን ሄደ። በመንገዱ ሲሄድን ሚስቱ ለሌሎችን ህዝበ ክርስቲያን የመላእክት አለቃ የቅዱስ ሚካኤልን በዓል ሊያክብሩ ሲሄዱ አየች። ብዙ ሴቶች ከልጆቻቸው ጋር አየች። ከጀርባቸው ያዘሉ ነበሩ፣ ከጎናቸው ያዙ ነበሩ፣ የሚያጠቡ ነበሩ። ይህንም ባየችን ጊዜ ድምጿን ከፍ አድርጋ ጮኸች፣ በመራራ ለቅሶ አለቀሰች፣ ብዙ እንባውን አፈሰሰች። እንዲህም አለች፣ የሕያው እግዚአብሔር ልጅ ጌታ የኢየሱስ ክርስቶስ ሆይ ውርደቴን እይ። የመጽናኛይቱ የአዛኝነቱ የወረዳይቱን የተናቀሁትን የተከስኩትን የደካማይቱ የባሪያህን ልመና ወደ ማዳመጥ ጆሮህን መልስ። አበርታኝ፣ ቸል አትበለኝ። ከልብ ወደ አንተ አለምናለሁ። ከአለንታኝ አታሳፍረኝ። ልቤን ደስ የሚያሰኝ ዘር ስጠኝ። ከማህፀኔ የወጣ መልካም ፍሬ በዓይኖቼ እንዳይ ፍቀድልኝ። የመላእክት አለቃ የቅዱስ ሚካኤል ሆይ አንተም ስለኔ ወደ እግዚአብሔር ለምን፣ አማልድ። በጸሎትን ዘር ይሰጠኝ ዘንድ ወንድምን ቢሆን ሴትን ቢሆን በጸሎትን ልጅ ባገኝ በዘመኑ ሁሉ ቤተ ክርስቲያንም እንዲያገለግል ተስያለሁ በለት። በመንገድን ስትሄድ ይህን ተናግራ ነበር። ከባልዋ ጋርን ወደ መላእክት አለቃ ወደ ቅዱስ ሚካኤልን ቤተ ክርስቲያን በደረሰች። በመሰዊያም ፊትን ለፊትን ቆማ ወደ ላይን ወደ ሰማይን አንገታቸውን አቀኑ። ልጅን የሚሰጣቸው ዘንዱ ሕሊናቸውን በማስተባበር በጽኑ ልቅሶ በሚያቃጠል እንባ ለመኑ። አንድ ሕጉምን ቅዳሴ በተፈጸመ ጊዜ ቁርባን ተቀበሉ። ይህን የክርስቶስ ሥጋውን ደሙን ነው። የካህኑም ከባረካቸውን በኋላ ሕዝቡን ሁሉ ወደ ቤታቸው ተመለሱ። ያቺ ሴት ግና ከቤተ ክርስቲያን አልወጣችም። አምዱን ተጠግታ አንቀላፋች። በዚህችን ሌሊት በልቧን ፍጹም ሐዘን እያሰላሰለች ብርሃናዊ መልአክን ታየ። እንዲህንም አላት፣ አንቺ ሴት አትዘኝ፣ እግዚአብሔር የልቦናሽን ምኞትን ተቀብሎታል። ከአንደበትሽን የወጣ ልቦና ሰማ እንጂ ብትወልዲ ዘንድ ማህፀንሽን ከፍቶልሻል በላ። አሜን። አሁንም ወንድ ልጅን ትጸንሳለሽ፣ ትወልጃለሽ። በወለድሽም ጊዜ ስሙን ተስፋ ሚካኤል በይው። ከእንቅልፉን በነቃች ጊዜ ፍጹም ደስታ ደስ አላት። ይህንም ቃል ስለሰማችን ልቧ ደስ አለው። እግዚአብሔርን አመሰገነች፣ ደስ ብሏታል። ወደ ቤቷ ተመለሰች። ደስ የሚያስን ልቦና ይስጠን። እግዚአብሔርን በመልአኩን ቃል የተናገረው አጸናላት፣ ጸነሸት። መልከ መልካምን ልጅን ወለደች። ሁለ
ሁለንተናውን ያማረ ነበር። ያንም ጊዜ አባቱና እናቱን ደስ አላቸው። ስሙንም ተስፋ ሚካኤል ብለው ጠሩትን። በተወለደበት ቀንም በዓል አደረጉ። ለድሆችና ለጦም አዳሪዎችን ምጽዋትን ሰጡ። የተራቡትን አበሉ፣ የተጠሙትን አጠጡ። ልጁም ስላገኘ ለአገሩ ታላላቅ ሰዎችን ለሕዝብን ሁሉ እግዚአብሔርን እያመሰገነ የመላእክት አለቃ ቅዱስ ሚካኤል የጸሎትን ኃይልን እየመሰከሩ ታላቅ ምሳ አደረጉ። ግን የተሳሉትን ካገኙ በኋላ ሕፃንን ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተክርስቲያን አልወሰዱትም። ከዚህን በኋላ ሕፃን ከተወለደ 1 ዓመትን ከሆነው ጊዜ ጭንቅ ደዌ ታመመ። ሐኪሞችን ደከሙ፣ ሊያድኑትም አልቻሉም። ያን ጊዜ ሕፃን እናት ያንን ልጅን ለመላእክት አለቃ ለቅዱስ ሚካኤል ቤተክርስቲያን በጸዓት አድርጋ ልትሰጥን የተሳለችውን አሰበች። እንዲህም አለችን፣ በልጄ ላይ ስለደረሰውን ደዌ አሁን አወቅሁ። እንደ ተሳልኩትን ልጄን ለቅዱስ ሚካኤልን ቤተክርስቲያንን ወስጄ ስላልወሰድኩትን እኔ ኃጢአትን ሰርቻለሁ። ከዚህን በኋላ ፈጥና ተነሳችን። ልጅዋንም ታቅፋ ወደ መላእክቱ ወደ ቅዱስ ሚካኤልን ቤተክርስቲያን ወሰደችው። ወደ ውስጥን አግብታ ቤተክርስቲያንን ከተጸለየበትን ውሃ ረጭተው በቀንዴል ከሚበራውን ዘይቱንም ቀባችው። እንዲህን እያለች፣ ጌታ የመላእክት አለቃ የቅዱስ ሚካኤል ሆይ ልጅን ከዚህን ብርቱ ጽኑ ከሆነ ደዌን አድነው፣ ፈውሰው። ከዚህም ደዌ ብታድነውን እስከ ዕለተ ሞቱ ቤተክርስቲያንን እንዲያገለግል አድርገዋለሁ። ልጁን በዚያችን ሰዓትን ወዲያው ዳነ። ደዌውን ከተፈወሰ በኋላ ሕፃን አድጎ ለመላእክት አለቃ ለቅዱስ ሚካኤል ቤተክርስቲያን ባለ ዘመን ሁሉ በመልካም ምግባርን በፍጹም ተጸምዶ ወጣ ገባ ሳይል ሲያገለግል ኖረ። ያች ሴትም ልዑል እግዚአብሔር እያመሰገነች የመላእክት አለቃ የቅዱስ ሚካኤልን ተአምራትን እየተናገረች ደስ ብሏት ወደ ቤቷ ተመለሰት። የጥምቀት ልጆች እኛንም እንደዚህን በነፍስና በስጋ ከሚመጣው ኃጢአትን ደዌን ያድነን ይፈውሰን፣ ከሱ የሚገኝ ጸጋ ይርዳን፣ ከዓለምን ክፉ ነገርም ያድነን፣ ከኃጢአትን ስራ ሁሉ ከኛ ያረቅ፣ የኃጢአትን እስራትን ከኛ ላይን ያረቅ። እግዚአብሔር ደስ ካሰኙት ተለይተን እንዳንቀር ለዘላለሙ አሜን። በዚህችን ቀን ልዑል እግዚአብሔር ወደ ኢየሩሳሌም ሀገር ወደ ዕንባቆም ልኮታል። የምስር ምግብን አዘጋጅቶ ሳለ በእርሻ አዝመራ የሚሰበስቡ ሰዎችን ሊወስድ ሲሻ ዕንባቆም ምግቡን እንደተሸከመ ሚካኤልን በራስን ጠጉሩ አንጠለጥሎ ወዲያውን ወደ ባቢሎን አገርን ያደረሰው። ዳንኤል ከዚህን ምግብ ተመገበ። ሚካኤልንም ዳንኤልን ከአንበሳ አፍ አዳነው። ዕንባቆም ወደ ይሁዳ ወደ ምድር መለሰው። ምግቡንም እንዳለ ነበር። ያን ጊዜ አዝመራ ከሚሰበስቡትም ሰዎችን ዘንዱ ሲደርስ ቆመ። ስለዚህን የቤተ ክርስቲያን መምህራን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ በየወሩ እንድናድርግ አዝዘናል። አማላጅነቱ ከኛ ጋር ይሁን ለዘላለም ዓለም አሜን። በረከቱና ጸሎቱ የቅዱስ ሚካኤል አማላጅነትን ከኛ ጋር ከሁላችንም ከልጆች